ሰላም ፍሬንድስ እንዴት ናችሁ? አዲሷ ልጅ ነኝ። ዛሬ እንግዲህ ደግሞ ልንልጥ የመጣነው ፓፓዬ ነው። ፓፓያችንን ካዘጋጀን በኋላ ልክ እንደዚህ አድርገን ከላዩ ላይ ቆዳውን በደንብ እናነሳለታለን። እስከ ዛሬ እንደምንለው ውስጧን ኮርኗን እስክናገኛት ድረስ በደንብ እንልጠዋለን። ልክ እንደዚህ ማለት ነው። አያችሁት ውስጡ እንዴት እንደሚያምር። ይሄ ከላይ ያለው ነገር በቃ አላስፈላጊ ነገር ነው እና ቆዳዋን ብቻ እያነሳ ሌላውን እንመገባለን። እሱ የማይሆን ነገር ነው። እቺ ውስጧ ኮርኗ በጣም አሪፍ የሆነች ነገር ናት። ልክ እንደዚህ አድርገን እናነሳዋለን ማለት ነው። ይሄ ምንድነው አላስፈላጊ የምንጠለው ነገር ይሆናል ማለት ነው። እዩት እንደሚያክል ዘን እቺን ከዛ በኋላ ደግሞ እቺን ጫፍ ላይ ያለችውን በደንብ አድርገን እንደዚህ እናወጣታለን። ልክ እንደዚህ ከዛ ልክ እንደዚህ አድርገን ካዘጋጀን በኋላ ክትፍ እናረጋታለን እንደዚህ ማለት ነው። ለመብላት እንደሚመቸን ውስጡ አላስፈላጊ ነገር ካለ በድጋሚ እንጠላለን። ይሄ ለምግብነት መቅረብ ይችላል ማለት ነው። ይሄኛው ደግሞ የሚጣለው አላስፈላጊ የሆነው ነገር ነው። ይሄንን ይመስላል። እዩት እንዴት እንደሚያምር። ይሄ የምናወጣው ኮርን ምንድነው ቃሪያውን እናወጣለን ማለት ነው። እስከዛሬ እንደምላችሁ ነገር ከላይ ያለው ነገር በደንብ ማስወገድ ይኖርብናል። ከላይ እንደዚህ ቆርጠን እንጥሏለን። የቃሪያውን አላስፈላጊ ነገር ስለሆነ ነጩ ብዛት ያለበትን ከኋላውም እንደዚህ ከጫፉ በኩል በደንብ እናወጣለን። ደን ኮርኗን የት እናገኛታለን ማለት ነው መሀል ላይ። ከዛ በኋላ መሀል ላይ ከወጣን በኋላ እንደዚህ አላስፈላጊ ነገር ካለ እችንም እንደዚህ ቆርጠን እናወጣታለን። ከዛ በምንፈልገው መጠን ልክ እንደዚህ እናስተካክልና እየቆረጥን እናዘጋጃለን ማለት ነው። ደን ፍሬዋንችን እናወጣታለን። እሷም አላስፈላጊ ነገር ስለሆነች ከዛ በኋላ እንደዚህ እችኛዋ ለምን ይሆናል ለምግብነት የፈለግነው ነገር ላይ ልክ እንደዚህ ነስነስ አድርገን እንጠቀማለን ማለት ነው። ጽድት ያለ ነገር ነው የሚሆነው። በነገራችን ላይ ኮርን ስንጠቀም ይሁት እንዲሁ ራሱ ሲታይ ዛለው እንዴት እንደሚያምር። ባይ ፍሬንድስ እንዴት ናችሁ? አዲሷ ልጅ ነኝ። ዛሬ እንግዲህ የምናወጣው ኮርን ምንድነው ቃሪያውን እናወጣለን ማለት ነው። እስከዛሬ እንደምላችሁ ነገር ከላይ ያለው ነገር በደንብ ማስወገድ ይኖርብናል። ከላይ እንደዚህ ቆርጠን እንጥሏለን። የቃሪያውን አላስፈላጊ ነገር ስለሆነ ነጩ ብዛት ያለበትን ከኋላውም እንደዚህ ከጫፉ በኩል በደንብ እናወጣለን። ደን ኮርኗን የት እናገኛታለን ማለት ነው መሀል ላይ። ከዛ በኋላ መሀል ላይ ከወጣን በኋላ እንደዚህ አላስፈላጊ ነገር ካለ እችንም እንደዚህ ቆርጠን እናወጣታለን። ከዛ በምንፈልገው መጠን ልክ እንደዚህ እናስተካክልና እየቆረጥን እናዘጋጃለን ማለት ነው። ደን ፍሬዋንችን እናወጣታለን። እሷም አላስፈላጊ ነገር ስለሆነች ከዛ በኋላ እንደዚህ እችኛዋ ለምን ይሆናል ለምግብነት የፈለግነው ነገር ላይ ልክ እንደዚህ ነስነስ አድርገን እንጠቀማለን ማለት ነው። ጽድት ያለ ነገር ነው የሚሆነው። በነገራችን ላይ ኮርን ስንጠቀም ይሁት እንዲሁ ራሱ ሲታይ ዛለው እንዴት እንደሚያምር። ባይም ብላለች ለእኔ ግን እንቁላል ሳይቀቀል እንዴት እንደሚላጥ አሳይን እምቢ አለኝ ብላለች። እንግዲህ እንቁላልን ለመላጥ መጀመሪያ ቆዳውን በደንብ አድርገን እናጥበዋለን ኮርኑን ለማግኘት ማለት ነው እስከዛሬ እንደምናደርገው። ከዛ በኋላ ልክ እንደዚህ በደንብ አድርገን ካጠብነው በኋላ እንደዚህ ጽድት ያለች እንቁላል እናገኛለን። ከዛ ላይ ሳንቀቅለው ነው የምንጠቀመው ማለት ነው። ስለዚህ የእንቁላል ዋናው ኮርኑ ያለው ምኑ ላይ ነው ማለት ነው? ከላይ ቆዳው ላይ ነው። ስለዚህ አንድ ላይ ነው የምንጠቀመው። ስለዚህ አንድ ላይ ለመጠቀም እንደምናደርገው ልክ እንደዚህ አድርገን በደንብ አድርገን ውስጡን እናወጣዋለን። ደን እችን ኮርኗን አንድ ላይ አድርገን እንደዚህ በዘነዘና አነስ ባለች በዘነዘና አንድ ላይ አድርገን እንደዚህ አንድ ላይ እንወጣታለን ማለት ነው። ከዛ በኋላ እንደዚህ በደንብ ማዋሃድ ማቀላቀል አለብን። ቢኮዝ ዋናው ኮርን አንዳንድ ሰው ይገርመኛል ዝም ብሎ ቆዳውን ይጥሏል። ግን ዋናው ውስጧ ኮርን ያለችው ቆዳው ላይ ነው ማለት ነው። ልክ እንደዚህ አድርገን በደንብ እናቀላቅላታለን። ደን እችኛዋን እንደዚህ እንጠቀማለን ማለት ነው። ይሄ እንግዲህ እንደምታዩት በደንብ ተቀላቅሏል። ይሄው እንደዚህ በደንብ አድርገን እናማስላለን። ዋው ይሁት እንዴት እንደሚያምር። ከዛ ላይ እችኛዋ ኮርኗ ናት። አንድ ላይ ጥብስ አድርገን ከፈለግን ጋግረን ለምግብነት እንጠቀማለን። ሌላ እንዲሰራላችሁ የምትፈልጉት ካለ ኮሜንት ላይ ያሳውቁኝ። ባይ